አድማጮች ይህ ከስሩ ላይ የምትመለከቱት ወይም ከቪዲዮ ላይ የምትመለከቱት እጽ የምድር እምቧይ ወይም እጽ መለኮት ትባላለች። አንደኛ ለውሻ ልክፍት ከጊዜዋ ስር ጋር ስሯን ግማሽ ማንኪያ በዕለት ውሃ መጠጣት ጥሩ መፍትሄ ነው። ሁለተኛ ለእከክ፣ ለፈንገስ፣ ለኪንታሮት ቅጠሏን ፍሬዋን ከጌሾ ቅጠል ስር ጋር አብሮ ወቅቶ በለጋ ቅቤ በተደጋጋሚ መቀባት እሳት ሞቅ ማድረግ ፍቱን መድኃኒት ነው። ሶስተኛ ለእጢ መድኃኒት ይቺን የምድር እምቧይ ስር ሳይደርቅ እሳት እያሞቁ እጢ ያለበትን ቦታ መተኮስ የተፈተነ መፍትሄ ይሰጣል። አራተኛ ለኪንታሮት የቅንድብ ደም ያዙ ሐረግ ቅጠል የምድር እምቧይ ስር አብሮ ወቅቶ በሻሽ ለ3 ቀን ያጠቡ ማሰር ኪንታሮት እንዲሟሟ ወይም እንዲሟሽ ያደርጋል። ስለዚህ ይቺን እጽ ተጠቀሙ። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት